600 metres remaining. Gebre Selassie, who's done an awful lot of this pacemaking, he knows that it's inevitable that this man Bakila will beat him one day. But he said to me the other day, I don't want it to be in Paris, I don't want it to be yet. He's got plenty of time ahead of him, and I've got... ፈንደሳለክ የ2018 ኦሎምፒክ አሸናፊ ሆነሃል። አመሰግናለሁ። ዋው በጣም ደስ ይላል። ስምክ ማን ነው? ባለራዩ ይባላል። ደስ ይላል። የደከመክ ትመስላለህ ደግሞ። እንደ አይደክመኝም። ስለዚህ ሰፈር ሱቅ የተላኩ መስለህ እንደ ኦሎምፒክ ሮጬ አሸንፈህ እኮ። ይህንን ተግባራዊ ሩጫ ውድድር ከህይወት ጋር አያይዘህ ለወጣቱ ምን የምታሳልፈው ነገር ይኖርሃል? በጣም እንደ ከህይወት ተሞክሮ ጋር ትጋትን ጥረትን ይፈልጋል። ይሄ እንግዲህ ህይወትም ኦሎምፒክም እንደዚህ ጥረትን ትጋትን ይፈልጋል። ስለዚህ የሚጥር የሚተጋ ሰው እንደኔ ማሸነፍ ይችላል እላለሁ። በጣም ጥሩ ምክር ነው። ወደፊት ምን ራዕይ አለው? ወደፊት እንግዲህ እንደኔ ያሉ ብዙ ባለራዕዮችን ማፍራት ነው። በከተማችን በሀገራችን ታላላቅ ባለራዕዮች ፈርተው ለሌሎችም ለራሳቸው የሚጠቅሙ ሆነው ማየት ነው። እንግዲህ በመጨረሻ የምታሳልፈው ነገር ይኖርሃል? ይሄን ያውቃሉ ወገኖቼ። ይሄኛ አንተማ አይሆንም። እዚህ ዝም ብለህ በጋዜጠኛ ምናምን ትላለህ። ይሄን ያውቃሉ። ይሄ ወር ከገባ ለኢትዮጵያውያን 2018 ላይ 3ኛ ወር ላይ ደርሰናል። የሩብ አመት ማለት ነው። ይሄን ታውቃላችሁ። አመቱን ገምግማችኋል። በዚህ አመት ከገባ ይሄን አደርጋለሁ ዝም ብለህ ትላለህ። አንድ ነገር አላሳከን ገምግም ራስህን። እኛ 1000 ባለራዕዮች እንባላለን። 1000 ፎሎወርስ የመግባት ቻሌንጅ ጀምረናል። በየቀኑ እኛን ፎሎ አድርጉ። 1000 ፎሎወርስ እንደርሳለን። ቻሌንጁን ተቀላቀሉ። ኦሎምፒክ አሸናፊ